ሰዎች ስለ ኤአይ የተለያየ አመለካከት አላቸው። ዘ ኦፕን ዩኒቨርሲቲ ለተማሪዎቹ የሚሰጠው ምክር ኤአይን ለእናንተ እንዲሰራላችሁ ሳይሆን ከእናንተ ጋር አብሮ ተባብሮ እንዲሰራ አድርጋችሁ ተጠቀሙበት የሚል ነው። ይህ ምክር ደግሞ በመላው የትምህርት ዘርፍ ላይ ጠቃሚ ሊሆን ይችላል። ኤአይ ለትምህርት እንደረዳት መሆን አለበት እንጂ የመማር ማስተማሩ ሂደት ምትክ መሆን የለበትም። ልጁ የከበደውን ጽንሰ ሐሳብ በተለየ መንገድ ወይም ቀላል በሆኑ ቃላት እንዲያብራራለት ቻትቦቱን ሊጠይቀው ይችላል። መልሱን ከተረዳው በኋላ ያገኘውን መረጃ ከሌላ ምንጭ ጋር ማመሳከር ወይም ቻትቦቱ ጥያቄ እንዲጠይቀውና እንዲፈትነው ማድረግ ይችላል። ተማሪዎች ድርሰት በሚጽፉበት ጊዜ ለአንዳንድ ዋና ጭብጦች ኤአይን ጥያቄ መጠየቅ ይችላሉ። ከዚያም የተሻለ ነው ብለው የሚያስቡትን መልስ መርጠው መጠቀም ይችላሉ። ከግምት ውስጥ ሊገቡ የሚገቡ 5 ነገሮች ነው። የመጀመሪያው የትምህርት ቤቱን ወይም የዩኒቨርሲቲውን መመሪያዎች ይረዷቸው። ቴክኖሎጂው በፍጥነት እያደገ የመጣ ዘርፍ ስለሆነ ብዙ ተቋማት አሁን ላይ አዳዲስ መመሪያዎቻቸውን እያወጡ ወይም ነባሮቹን እያደሱ ይገኛሉ። ሁለተኛው ከአስተማሪዎች ጋር ይነጋገሩ። ለምሳሌ መምህራን ኤአይን ተማሪዎች እንዴት እንዲጠቀሙበት ይመክራሉ? የትኞቹንስ ምንጮች ታማኝ ሆነው አግኝተዋቸዋል? ሶስተኛ ከልጆቹ ጋር ይወያዩ። ልጆቹ እውነቱን እንዲናገሩ ያበረታቷቸው። ኤአይን መጠቀም እንደ ማጭበርበር የሚታይ ነገር አይደለም። ይሁን እንጂ እንዳልተጠቀሙበት መስሎ መቅረብ ሌላ ተቀባይነት የሌለው ጉዳይ ነው። አራተኛ የሰሩበትን ሂደት እንዲያሳዩት ይጠይቋቸው። ለአንድ ሐሳብ መነሻ ወይም ለድርሰት እቅድ ኤአይን ልጆች ቢጠቀሙበት መልካም ነው። ነገር ግን ምን እንዳደረጉበትና ለምን እንዳደረጉት የግድ መረዳት አለባቸው።